السلام عليكم ورحمة الله وبركاته. ودنا يتكبراتو ود يا غري لجوج سلام بيالو يالله سلام زنتها يلياتو سلام لا غراتشن إثيوبيا. سمية بنت خيط رضي الله عنها كفل هولد أبو جهل يتقود أكالوان بتاتسو سقاوا الزيم እዚያ ተከተፈ። በዚህ መልኩ ስቃይ ላይ ሆና ሞተች። አው ሱመያ ሞተች። ዲኗን ይዛ አቋሟ ጠብቃ ወደ መጨረሻው ዓለም ሄደች። በእስልምና ታሪክ የመጀመሪያዋ ሰማዕት ሆነች። አላህ ይዘንላት። ዛሬ እኛ እንደዋዛ የተመለከትነው እስልምና በዚህና በመሳሰሉት መልኩ ስቃይ ተከፍሎበት ከወንድም ከሴትም በርካቶች መስዋዕት ሆነውለት ነው ከኛ ዘንድ የደረሰው። እኛ ግን ሌላው ቀርቶ ምንዳ የሚያስገኙልን ሸሪዓዊ ድንጋጌዎች ላይ እንኳ መጽናት አቅቶናል። ሂጃብን አስተካክለሽ ልበሺ አለብስም በሚል ግብ ውስጥ ነን። ተኳኩለሽ አትውጪ እወጣለሁ በሚል እሳት አገባ ውስጥ ነን። ይህ ሁሉ የእምነታችን ደረጃ ጥልቀቱ ምን ያህል እንደሆነ አመልካች ነው። ያሲር እና ሱመያ ቤተሰብ አላህ መልካም ስራቸው ይውደድላቸው። የእስልምና ሰማዕታት ታሪክ ሲወሳ መዝገቡ በቅድሚያ የሚጠራው ወንድ ሳይሆን ሴትን ነው። እስልምና ሱመያ የመጀመሪያው ሸሂድ እስልምና ሱመያን የመጀመሪያዋ ሸሂድ ይላታል። አው ሱመያ ሸሂድ ሆነች። በአላህ መንገድ ተሰዋች። ዲኗን እንደያዘች ዝንፍ ሳትል አለፈች። በርግጥም ከቀደሞ ሙስሊሞች ተጋድሎ ብዙ የምንማራቸው ቁም ነገሮች አሉ። ምንኛ እድለኛ ናት! በአላህ ጌታዋን የፈለገባትን አድርጋ ሞተች። ውዴታዋ የምኞቶች ሁሉ ጣሪያ አድርጋ ሞተች። በሃይማኖቷ ላይ ጸናች። ሃይማኖቷ ይዛ ሞተች። እስልምና ከወጣትም ሆነ ከጎልማሳ ከሴትም ሆነ ከወንድ ብዙ ጀግኖች አፍርቷል እና ሱመያ አንዷ ናት። የነሃማር እናት ያሲር ባለቤት የአሰቃይዋ የማሰቃየት ሰቆቃ ግድ አልሰጣትም። የስቃይ ብዛት ከእምነቷ አልመለሳትም። አላህ መልካም ስራዋን ይውደድላት፣ ከምርጥ ጀነት ያደርፋት። ሀባይ ላይክ ሰብስክራይብ አድርጉ ከተመቻችሁ።